አብዛኛው ሰክሰስፉል ሲኢኦ ብዙ ሰልፍ ሄልፕ መጽሐፍ አንብቧል። በሱ ግን አይደለም ሚሊዮነር ቢሊዮነር የሆኑት። ሌላ በላይፍ ላይ ያሉትን ግዴታዎችን፣ ሃርድ ወርክን፣ ዲስፕሊንን፣ ኢንቴግሪቲን ይሄ ያላል ጨዋነትን አይተካም። የፈለከውን ይሄን ነገር ብታቅ የፈለገ ቤት ቅመም ብትከምር ምግብ አይሆንም። ምግብ ካለህ ነው ቅመሙ የሚጠቅመው። እንደ ቅመም አስበው። አሁን አንተ ቡና ቅመም፣ የወጥ ቅመም፣ የዳቦ ቅመም አለ። ያንን ቅመም ግን ልብላው ብትል ይሆናል ብቻውን አትበላው። በጣም አስቀያሚ ቴስት ነው ስትበላው። አይ ጥሩ መንገድ ነው። እንደ ቅመም እንውሰደውና ያጣፍጣል። ህይወትህን ምግብ እንደሚያጣፍጥ ቅመም ማለት ነው የሚችለው። ከዛ ምግብ ግን አይደለም። አንተርፕረነርሺፕ ላይ ያሉ ሰዎች ለደሞዝ አይሰሩም። ለምሳሌ ቅጣትን ፈርተው አያቆሙም ማለት አይደለ። እነዚህ ሰዎች ሌላ ኢንስፓይሬሽን ዞን ውስጥ ገብቷል። ይሄ ሞቲቬሽን ዝም ብሎ አይመጣም። የሌሎችን ታሪክ በመስማት ሌሎች የሄዱበትን መንገድ በማየት ሞክሮ በመውደቅ የመሳሰሉ ነገሮች አሉ። ሀብታም ትሆናለህ ስቲል ድሃ ነህ፣ ምንም የሚፈጠር ነገር የለም። እንደዚህ አይነት ነገሮች አንድ ሰው ብቻ ነው ሀብታም የሚያደርጉት፣ እንደዛ ብሎ የሚያስተምረውን ሰውዬ። ለምን ደረግ ነጋዴ ነው ያ ሰው። ለምን የሰዎችን ጉድለት ነው ኤክስፕሎይት የሚያደርገው። the only one who can be rich ከዚህ አይነት ቢዝነስስ ያንን ሰው የሚያስተምር። ለምን ሰዎቹ የትም አይሄዱ፣ ፎልስ ሆፕ በጣም አደገኛ ስለሆነ። ያ እኔ አሁን the 7 habits of highly successful people ዩኒቨርሲቲን ያነበብኩትና like I think ህይወቴን ከቀየሩ መጽሐፎች አሉ። ግን አሁን ቢሆን ላነበው እችላለሁ አላውቅም። because በቃ ያለኝ biased ለሰልፍ ሄልፕ ቡክ አሁን ሞር እኔንም የሚያነቃቁኝ ነገሮች ሞር የሚሰሩ ሰዎች እና እኔ ኢማጂን ከማረገው በላይ አሁን ለምሳሌ እኔ ኢትዮጵያ ውስጥ ብቻ የምሰራ ከሆነ አንድ ሰውዬ 10 ሀገር የሚሰራ ከሆነ I can like ይሄ ሰውዬ ምንድነው የሚያደርገው ማለቴ ከዛ መማር ከዛ ኢንስፓየር ኦር እንትኔን አገኛለሁ። በመሰለ አሁን ለምሳሌ the 7 habits of highly successful people ስቲቨን ኮቬ የሚባል ሰው የጻፈው መጽሐፍ ዝም ብሎ ከልቡ አውጥቶ አልጻፈውም። በጣም ሪሰርች አለው ከበስተጀርባ። በጣም ብዙ ሰክሰስፉል ሰዎችን አጥንቶ ነው። ለምሳሌ ቲንክ ኤንድ ግሮው ሪች የሚል ናፖሊዮን ሂል የጻፈው መጽሐፍ አለ። ብዙ ኮንትሮቨርሲ ያለው ግን በጣም ፋሲኔቲንግ ነው። እሱ ካርኒጌ የሚባል መልቲ ሚሊዮነር የሆነ ሰው ብዙ ፈንድ ሰጥቶት በአሜሪካን ሀገርና በአውሮፓ ውስጥ በጣም ስኬት ያላቸውን ሰዎች ኢንተርቪው አድርጎ በጣም ኤግዞስቲቭሊ አድርጎ የዛን ጭማቂ ነው የጻፈው። አሁን እነዚህ ሰዎች የጻፉትና የደረሱበትን ኮንክሉዥን ከዚህ ሁሉ ድካም በኋላ በራስህ ልትደርስበት ትችላለህ። ግን 70 ዓመት ይሆናል ያንን መጽሐፍ በ20 ዓመት ማንበብና በ70 ዓመት ማንበብ ምንድን ነው ልዩነቱ? እንዲህ ባወቅኩት ኖሮ ትላለህ። ስለዚህ እነዚህ ሰዎች እኮ የእድሜያቸው ጭማቂ ነው ይሄ ጽሁፍ። ግን ደግሞ በጣም ቺፕ የሆኑና አገሩን የሞሉ ሌሎች ጽሁፎችና መጽሐፎች የሉም ማለት አይደለም። በጣም ኃይል ከ50 መጽሐፍ ላይ በልጡ ይችላሉ የሚያስፈልጉ። እነዛ ላይ ግን ሲሪየስ ሆነ እንደ ሶፍት ስኪል ማግኛ አሁን ለምሳሌ ዳንኤል ጎልማን የጻፈው ኢሞሽናል ኢንቴሊጀንስን ማንበብ ዌስት አይደለም። we are full of emotion ሁላችን። በአንድ በኩል በጣም ሃይሊ ሰክሰስፉል አለ፣ በጣም ደግሞ ሃይሊ አንሰክሰስፉል የሚሆኑ ሰዎች አሉ፣ ከስኬት ውጭ የሚሆኑ። አብዛኛው ሰው ግን ይኖራል። አሁን እነዚህ እኛ ተሳካላቸው የምንላቸው ሰዎች ቢዝነስ አቋቁሞ ያተረፉ የትልቅ ተቋም ሲኢኦ የሆኑ ግን ትዳራቸውን በትክክል የሚመሩ ልጆቻቸውን በትክክል የሚያሳድጉት ተሳካላቸው ሊባል ይችላል? ዲፕሬሽን ውስጥ ሆነው ወጥተው ስራቸውን እየሰሩ ግን ድምጻቸውን የማታውቃቸው ሰዎች ተሳካላቸው። እነሱን እኮ እንደ ስኬት ስለማናያቸው ነው። ባንክ የሚሰራው፣ ፋብሪካ የሚሰራው፣ ክፍለ ከተማ የሚሰራው፣ ምናልባት ከዛ በፊት ፈገግ ብሎ እንግዳ የማያስተናግደው ጥሩ ሰው ሆኖ የሚሰርቅ የነበረው ሌብነቱን አቁሞ እነዚህ ሰዎች እኮ ናቸው እነዛን ሀብታሞች የፈጠሩ። ስለዚህ ብዙ ሳይለንት ማጆሪቲውን ስለማናይ ነው እንጂ አብዛኛው ሰው በሆነ ኤሪያ ላይ ተጠቅሞበታል። ግን አንዳንድ ሰዎች ግን ሪጋርድለስ ስታር ይሆናሉ። ያ ብዙ ፋክተሮች የምናውቃቸው ማናውቃቸውም ይኖራሉ ብዬ አስባለሁ። እድልም አለበት፣ ትግልም ይኖርበታል። ወደ ኢንተርፕረነሮች እንምጣ እና ብዙዎቹን አምሹር አሰልጥናል። ኢንተርፕረነር ላይ ራሱ የመንግስት ሊደሮችም እና ምንድነው የምታያቸው ኮመን የሆኑ ጋፖች በተለይ ማይንድሴት ላይ አስተሳሰብ ላይ? አንዳንዱ እንደ ባህል ሁላችንም ስላደግንበት ካስተዳደግ ከማህበረሰብ አብረው የሚመጡ ከፈጣሪነትና ከስራ ባህል አንጻር ጋር የተዛመዱ የጋራ ትግሎቻችን አሉ። አንዱ ጊዜ ነው። የጊዜ ዋጋን አንደርስታንድ አለማድረግ። ጊዜ ሁለት አይነት ነው። አንዱ ሲዝን የሚባለው ነው፣ ነገሮችን በጊዜ አለማድረግ። ሁለተኛ ደግሞ ጊዜን እንደ ሀብትና እንደ
ሪሶርስ የመጠቀም ጊዜ ላይ ያለን ነገር በጣም ብዙ ችግር አለ እሱ ላይ። ምንድነው ግን ምሳሌ ብትሰጠን ጊዜን መጠቀም የሚለው ነገር ስፔሲፊክ ኤግዛምፕሎች ብትሰጠን ሰዎች አንደርስታንድ በወሬ የምናጠፋው ጊዜ በጣም ብዙ ነው። ሶሻል ሚዲያ ላይ ሁሉ ሰው የራሱን ስልክ ቢያይ ብናነብበት ያን ጊዜ ብንሰራበት የት ልንደርስ እንችላለን። ስራ ቦታ ላይ ስንገባ አርፍደን ነው ገብተን ወዲያው ስራ እንጀምርም። በጣም ታሽተን ነው የምንጀምረው ተጠያይቀን ቤተ ዘመድ ሁሉ። ከዛ ደግሞ ሻይ ጊዜ አንረሳም እንወጣለን። ምሳ ሳይደርስ ነው የምንዘጋው። ሪሊ የተጣራች 8 ሰዓት የተቀጠረ ሰው 3 ሰዓት ይሰራል። ያ በጣም እንትን ነው፣ ብዙ ጊዜ ይጠፋል። እና አክቹዋሊ የኖርናት እድሜ ምናልባት 80 ዓመት የኖረ ሰው 20 ዓመት ይኖር ይሆን? ማንቀነሳቸው ግን አሉ። እንቅልፍ አይቀነስም፣ ወሬ አይቀነስበትም። ከሁሉም የሚጎዳው ስራ ነው። የሚያሳዝነው ፓርት ደግሞ አንተርፕረነር ስትል አንዱ ያለው ስራ ላይ ነው እንጂ ከስራ ውጭ አንተርፕረነርሺፕ የለም። ስለዚህ ጊዜ ነው አንዱ ብዬ የማስበው። ሁለተኛው ገንዘብ ነው። ገንዘብ ምንድን ነው ብትል በጣም ብዙ የተማሩ ሰዎች ገንዘብ ምን እንደሆነ ዲፋይን ሊያደርጉልህ አይችሉም። ገንዘብ ምንድን ነው? ስለ ገንዘብ አልተማርንም። እኔ ትዝ የሚለኝ ሜዲካል ስኩል ልጨርስ የመጨረሻ ዓመት ላይ ኢንተርንሺፕ ላይ የሐኪም ደሞዝ ግማሽ ይሰጣል፣ ግን ካፌ ታቆማለህ፣ ዶርም ግን አትከለከልም። በእኛ ጊዜ ደሞዙ 870 ስለነበረ በወር 435 ብር ይሰጣል እና በጣም ብዙ ነው የሚመስል እና እኔ የመጀመሪያ ደሞዝ ስቀበል በሳምንት ነው የጨረስኩት። አለቀ። የሚያልቅ አልመሰለኝም። I don't know how to manage money basically። ያን ያህል ገንዘብ ይዤ ማኔጅ አድርጌ አላውቅም። ለብዙ ሰው ሊያስቅ ይችላል። ያ የዲግሪ ባለ ዲግሪ ደሞዝም ነው ደግሞ አጠራቅመው ከዛ ደሞዝ ላይ ልብስ የገዙ ለግራጁዌሽን ቤተሰብ የጠሩ ብዙ ልጆች ነበሩ። ያገኘነው ገንዘብ አልነበረም ዲፍረንሱ፣ ገንዘብ የያዝንበት መንገድ ነው። ግን ለአንድ መሪ ጥሩ ኢንቴሊጀንስ ኢሞሽናል ኢንቴሊጀንስ አለው የምትለው ምን አይነት ካራክተሮች ሲኖሩት ነው? ኢን ጀነራል ምን መሰለህ፣ አንደኛ ራሱን በተመለከተ ራሱን መግዛት፣ ራሱን መምራት፣ በስሜቱ የሚመራ ሳይሆን ስሜቱን ተጠቅሞ የሚፈልገውን ነገር አቺቭ ማድረግ። ለምሳሌ መቆጣት የሚችል ግን በቁጣው ማያጠፋ፣ ቁጣው ኮንስትራክቲቭ የሆነ ለእርምት ለፍትህ ቁጣውን በትክክል መጠቀም የሚችል፣ ሀዘኑን በትክክል መግለጽ የሚችል፣ በሀዘኑ ምክንያት ስራም ህይወት ማቆም፣ ሀዘን ከቁጥጥር ውጭ የማይሆንበት፣ ደስታውም እንደዛው። ስለዚህ ስሜትን ፉሊ ኤክስፒሪየንስ የሚያደርግና በስሜቱ ግን አቺቭ የሚያደርግ ከሰዎች ጋር መኖር የሚችል፣ ከዛ በላይ ግን የሌሎችን ስሜት ተረድቶ ሪስፖንድ የሚያደርግ። ለምሳሌ ያዘነ ሰው አይቶ ያንን አድሬስ ማድረግ የሚችል፣ የተናደደ ሰው አይቶ ያንን ማኔጅ ማድረግ የሚችል፣ የፈራን ሰው አይቶ ፍርሃቱን ሃንድል አድርጎ ከፍርሃቱ። ስለዚህ የሰዎችን ስሜትና የራስን ስሜት መረዳትና መምራት። ምናልባት አምስተኛ ኤሌመንት የሚባለው ስሜትን ተጠቅሞ፣ ስሜትና ሞቲቬሽን በጣም የተቀራረቡ ናቸው። ኔጌቲቭ ሞቲቬሽን ሰዎችን ዲሞቲቬት ማድረግ ሳይሆን በስሜት ለምሳሌ በቁጣ ሰውን ዲሞቲቬት ልታደረግ ትችላለህ። ግን ስሜትን ተጠቅመህ ሰዎችን አፕሊፍት ማድረግ፣ ወደ ተሻለ ቦታ መምራት፣ ስሜትን ተጠቅሞ ሰዎችን ሞቲቬት ማድረግ የሚችል፣ የሰዎችን የተሻለ ማንነት በስሜት ምህዋር ማውጣት የሚችል ሰው። ስሜት አሁን ፐብሊክ ውስጥ አለ። የፐብሊኩን ስሜት አንብበህ አኮርዲንግሊ ሪስፖንድ ማድረግ። የስሜት አናሊሲስ መስጠት አይደለም፣ ስሜትን ብዙ ስለ ስሜት ማወቅ አይደለም፣ ግን ስሜትን ፕሮፐርሊ ለተሻለ ለጋራ ጥቅም ማዋል መቻል፣ ስሜትን እንደ ሀብት ማኔጅ ማድረግ ማለት እና ጥሩ አስፈላጊ ስሜቶች ደግሞ ለምሳሌ ግፍ ተፈጽሞ ሰው ከደነዘዘ እንዲቆጣ ማድረግ ኢሞሽናል ኢንቴሊጀንስ ነው። ግፍ እያለ ሰውን ማደንዘዝ ኢሞሽናል ኢንቴሊጀንስ አይደለም። ሀዘን ባለበት ቦታ ሰዎች እንዲያለቅሱ፣ አሁን ለምሳሌ ሙሾ አውራጅ የሚባሉ ሰዎች አሉ። አንዳንድ ባድ ፕራክቲሶች ቢኖሩም ሀይል ኢሞሽናል ኢንቴሊጀንት ናቸው። ሁሉንም ሰው ያስለቅሱና ሰው ሀዘኑን ፕሮሰስ እንዲያደርግ ያደርጋሉ። ያ በጣም ኢንቴሊጀንስ የሚጠይቅ ሙያ፣ ለዚህ ነው የሚከፈላቸው። ሰርግ ላይ ደግሞ ስትሄድ የምትፈልገው ሙሾ አውራጅ የሚያሳዝኑ ሰዎች አይደሉም፣ የሚያስደስቱ ሰዎች አሉ። ግጥም እየገጠሙ አንተን አፕሊፍት እያደረግ የዕለቱ ጌታ አንተን ያደርገዋል። ኮሜዲያንስ ኢሞሽናል ኢንቴሊጀንት ናቸው። አንተ ላይ ቀልደው አያስከፉም፣ በራሳቸው እየቀለዱ አንተን የበላይ እንዲሰማ በማድረግ this is what emotional intelligence በጣም ብዙ አፕሊኬሽን አለ።